በህይወቴ ደካማም ጠንካራም ብዬ ፈረጅኩት አንድ ባህሪ ያለብኝ እሱን ልንገራችሁ። በህይወቴ ስኖር በየትኛውም ሁኔታ ውስጥ ማስመሰልን የሚባል ነገር በጭራሽ ነው የማልችልበት። ፐርፌክትና ጥሩ ሰው ነኝ እያልኳችሁ ሳይሆን ተፈጥሮዬና ማንነቴ ነው፣ ልቀይረው አልችልም። እና ዛሬን የተሰማኝን ያወቅኩትን የሆንኩትን ነው የምኖረው። በጥሩ መንገዱ ደስ ይለኛል፣ እኮራበታለሁ፣ ማንነቴም ስለሆነ ደስ ይለኛል። ነገር ግን አንዳንድ ቦታዎች፣ አንዳንድ ሁኔታዎች ላይ ማስመሰል የሚጠበቅባችሁ በተቃራኒ ጎን መዋሸት ማለት ነው። ስሜታችሁን መዋሸት፣ አጠገባችሁ ያለውን ሰው መሸወድ ማለት ነው፣ በሌላ አገላለጾ ማለት ነውና እንደዛ ማስመሰል የሚጠበቅባችሁ ቦታ ላይ ማስመሰል ካልቻላችሁ ደግሞ ሌላ ስብራት ሊገጥማችሁ ይችላል፣ ወይም ደግሞ የምትወዱትን ሰው ልትጎዱ ትችላላችሁ። ለምሳሌ አጠገባችሁ ያለን የምትወዱትን ሰው እንዳመማችሁ መናገር፣ እንደከፋችሁ መናገር ሳይኖርባችሁ ቀርቶ ነገር ግን እውነተኛውን ስሜታችሁን ስትነግሯቸው ሊጎዱ ሊሰበሩ ይችላሉ፣ ወይም የእነሱ ታሪክ ሊሆን ይችላል በአንጻሩ ማለት ነው። ግን ይህ ባህሪ ጠንካራም ደካማም ብዬ ፈርጀዋለሁ። የሰው ልጅ ማስመሰል በሚገባው ቦታ ላይ ማስመሰል አለበት ብዬ አስባለሁ። ግን እኔ ከነጭራሹ አልችልበትም። በቃ ቅድም እንደነገርኳችሁ የሆንኩትን የተሰማኝን ያወቅኩትን ዛሬ ላይ የሆንኩትን ነው መኖር የምችለውና መሆን የምችለው ማለት ነው። ከወደድኳችሁ እንደምጠላችሁ በጭራሽ ላስመሰል አልችልም። ካልወደድኳችሁና ውስጤ ካልተቀበላችሁ ደግሞ እንደምወዳችሁ የኔ ልዩ ሰው እንደሆናችሁ ላሽቃብጥ ወይም ላስመስል አልችልም። እና ይህ የማስመሰል ባህሪ ለኔ ደካማም ጠንካራ ጎኔ ብዬ ፈርጀዋለሁ። ደካማ ጎኔ ብዬ ያልኳችሁ ቅድም እንደነገርኳችሁ ማስመሰል በሚጠበቅባችሁ ቦታ ላይ ማስመሰል በራሱ አንድ ጥሩ ጎን ነው፣ በጥሩ መንገድ ማለት ነው። መዋሸትን በራሱ አንዳንዴ ለማስታረቅ ለጥሩ መንገድ ሲሆን ጥሩና እውነት የሚሆንባቸው አጋጣሚዎች ስላሉት ማለት ነው። ስለዚህ እስኪ